የአባት ወይም የአያት ስም ለማስቀየር ምን ማድረግ ይጠበቅብናል? ይህ በጠበቃ መሐመድ ወራስ ተዘጋጀ የሚቀርብላችሁ ነጋሪት የተሰኘ የህግ ፕሮግራም ነው። በዛሬው ፕሮግራም የአባት ስም ወይም የአያት ስም ለማስቀየር ምን እንደሚጠበቅብን እነግራችኋለሁ ማለት ነው። እንግዲህ ከዚህ በፊት በሰራው ፕሮግራም ስማችንን ለማስቀየር ስም ለውጥ ማድረግ ካስፈለገን ወይም የተሳሳተ የስም ፊደል ካለብን ምን ማድረግ እንዳለብን ጠቅሼላችኋለሁ። እንግዲህ ዛሬ ደግሞ የአባት ስም ወይም የአያት ስም በተለያየ ሁኔታ ሊቀያየር ይችላል። በተለያየ ቦታ በማደግ ከአያት ጋር በማደግ ወይም ከእንጀራ አባት ጋር በማደግ እንዲሁም ወደ ተለያዩ ሀገራት ለተለያየ ምክንያት በመሄድ የፓስፖርት ስማችን ሊቀየር ይችላል። ስለዚህ እንዲህ አይነት ነገር ሲያጋጥመን ምን ማድረግ ይጠበቅብናል የሚለውን እገልጽላችኋለሁ። መጀመሪያ የምናደርገው ልክ እንደ ስም ለውጡ መሄድ ሳይሆን ፍርድ ቤት መሄድ ሳይሆን ቀድመን የአባትነት ማሳወጅ ይኖርብናል ማለት ነው። በአካባቢያችን ባለ ፍርድ ቤት የወረዳ ፍርድ ቤት ሊሆን ይችላል፣ የከተማ አስተዳደር ፍርድ ቤት ሊሆን ይችላል። ሂደን አባትነት ማሳወጅ ይኖርብናል። አዲስ አበባ ከሆነ የመጀመሪያ ደረጃ፣ አዲስ አበባና ድሬዳዋ ከሆነ የመጀመሪያ ደረጃ ፍርድ ቤት፣ የፌዴራል መጀመሪያ ደረጃ ፍርድ ቤት ሂደን አባትነት ማሳወጅ ይኖርብናል ማለት ነው። የተቀየረው ወይም የምንቀይረው ወደፊት የምንቀይረው ትክክለኛ አባቴ ስለሆነ እስከዛሬ በሌላ አባት ስም ስጠራ ኖሬያለሁ። ነገር ግን ከዚህ በኋላ በትክክለኛ አባቴ ወይም አያቴ ስም ለመጠራት እፈልጋለሁ በሚል አቤቱታ አዘጋጅተን ለፍርድ ቤቱ አባትነት እንዲታወጅ ማሳወቅ ይኖርብናል። አባትነት ከታወጀ በኋላ በዛ ሰው መጠራት እንችላለን ማለት ነው። በዚህ ሁኔታ ግን አባት ነው ወይም አያት ነው የምንለውን ሰው ወይም ትክክለኛ አባቴ ነው የምንለውን ሰው ስም ስናስገባ እሱን ተጠሪ አድርገን አባትነቱን የሚያምን መሆኑን ማረጋገጥ ይኖርብናል ማለት ነው። በህይወት ከሌለ ደግሞ አባት ወይም አያት በህይወት ከሌሉ ደግሞ ምስክሮቹን በማድረግ በህይወት የለም፣ ነገር ግን በእሱ ስም ነው መጠራት ያለበት፣ ትክክለኛ አባቴ እሱ ነው የሚለውን ገልጸን ለፍርድ ቤቱ በማስረጃ አቅርበን እሱን ካደረግን በኋላ የአባታችን ወይም የአያት ስም ማስቀየር ይኖርብናል ማለት ነው። በቀጥታ ሄደን ይቀየርልን እንደ ግል ስም ፊደል ይስተካከልን ወይም ይቀየርልን ሳይሆን አባትነት ማሳወጅ ነው የሚጠበቅብን ማለት ነው። ስለዚህ ይሄን ለማድረግ የፌዴራል ከሆነ አዲስ አበባና ድሬዳዋ ከሆነ የፌዴራል መጀመሪያ ደረጃ ፍርድ ቤት ሄደን አባትነት እናሳውጃለን። ክልል ከሆነ ደግሞ የከተማ አስተዳደር ወይም የወረዳ ፍርድ ቤት ሄደን አባትነት ካሳወጅን በኋላ ስማችን ከዛ በኋላ በታወጀው ይጠራል ማለት ነው።